የጌቶች ጌታ ብቻውን ለዘላለሙ በታላቅ ክብርና ኃይል የሚኖር እግዚአብሔር መሆኑን በሰው ፊት በታላቅ ጽናት የመሰከረ ወይንም የሰጠው ታላቅ ምስክርነት ነው። ስለዚህ ስለ እግዚአብሔር ለመመስከር ቆራጥነትን ይጠይቃል። የእግዚአብሔር ሐሳብ የእግዚአብሔር ገናናነት ኤፌሶን 3:18 ላይ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ጥልቅነቱና ከፍታው ይልቁንም የእግዚአብሔር የክርስቶስ ፍቅሩ ከመታወቅ በላይ የሆነው የጌታችን የአምላካችን የኢየሱስ ክርስቶስን ፍቅር ለማወቅ ታውቁና ተበረቱ ዘንድ ይላል ሐዋርያው ቅዱስ ጳውሎስ። የእግዚአብሔር ፍቅሩ ከመታወቅ በላይ ነው። የእግዚአብሔር ርዝመቱ፣ ጥልቀቱ፣ ከፍታው በአጠቃላይ እግዚአብሔራዊ ባህሪ በእኛ በደካሞቹ አንደበት ይቅርና በማይደክሙት በማይዝሉት ነገር ግን እንደኛ ፍጡራን በሆኑ በረቀቁ በመላእክት አንደበት ተነግሮ የማያልቅ የማይዘለቅ ሕያውና ቅዱስ ነው አምላካችን እግዚአብሔር። ስለዚህ ነው እነሆ በነገሥታቱ ፊት ይላል። በሉ እኛ የምናስተምራቸው የገዛ ወንድሞቻችንና እህቶቻችን ነው። እኛ ደጎች እናንተ እንደኛው በሃይማኖት በዶግማ በቀኖና በአመለካከት አንድ ዓላማ ያለን አንድ እቅድ ያለን በአንድ መጽሐፍ ቅዱስ የምናምን ሰዎች ነን። ለእኛ እናንተም መስበኩ በጣም ቀላል ነው። እናንተም እኛን ለመስማት የሚከብዳችሁ ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ቆሞ ወንጌል የሚሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመን ብቻ ነው። ሌላው ከጠዋቱ 3 ሰዓት ወይም 4 ሰዓት አካባቢ ሻይና ቡናውን ብሎ ወንበር ተደርድሮለት ነው የሚማረው። ነገር ግን የኛ ቆሞ የሚማር የሚሰብክ ሕይወቱ ሁሉ አስተማሪ ስለሆነ በነገሥታቱ ፊት ቆሜ ወንጌልን እናገራለሁ፣ ስለ እግዚአብሔር እመሰክራለሁ ይላል ነቢዩ ቅዱስ ዳዊት። ዛሬ የምናስባትና የምናከብራት ሰማዕቷ አርሴማ የተሰዋችበት አንገቷን በሰይፍ የተቀላችበት ቀን ነው። ነገር ግን የመርዶ ቀን አይደለም። የተሰበሰብነው ለለቅሶና ለመርዶ አይደለም፣ ለቁጭት አይደለም። ለምን ተሰዋች ለምን ተገደለች ብለን ለመጨቃጨቅና ለመነፍረቅ አይደለም። ለምንድን ነው አርሴማ ሰማዕት የሆነችው የተሰዋችው? የኢትዮጵያ በዚህ ልክ ለምንድን ነው የወደዳት ያከበራት? ያን እንደሆነ ፍቅርና ፍቅር ብቻ ነው። አምላክ ቅዱሳን አባቶቻችን አንገታቸውን የተሰዉት ስለማይጸድቁ አይደለም። አርሴማ ባትሰዋም ትጸድቃለች። ለምን ታምናለች? ወንነኒ ርኢነ ወሰማይነ ከመ እግዚአብሔር አፈነወ ለወልዱ መድኃኔ ዓለም ሁሉ ዘያምን በወልድ ሀሎ እግዚአብሔር ምስሌው። እግዚአብሔር አብ የገዛ ልጁን የዓለም መድኃኒት አድርጎ እንደላከው እናውቃለን፣ አምነናል፣ ሰምተናል። በወልድ በእግዚአብሔር ልጅ የሚያምን እግዚአብሔር ከሱ ጋር ነው፣ እሱም ከእግዚአብሔር ጋር ይኖራል። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ በዚህ የሚያምን ሁሉ የግድ መስተዋት የለበትም። ነገር ግን አርሴማን ለመስዋዕትነት የጋበዛት ጻድቃን ሰማዕታትን ጻድቃንን ወደ ገዳም ወስዶ ከቤተሰብ ለይቶ ከትዳር ለይቶ ሀብትና ንብረትን አስጥሎ ይልቁንም ነገሥታትን ዘውዳቸውን ስልጣናቸውን ያንን ግርማቸው ያማረ የተዋበ ቤታቸው አስጥሎ ወደ በረሃና ወደ ዋሻ ያስኮለለላቸውና የወሰዳቸው ማን ነው ያል እንደሆነ ከመታወቅ የሚያልፍ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍቅሩ ነው። በቀራንዮ የከፈለው የሞተው ሞቱ፣ የተዋረደው ውርደቱ፣ መከራው፣ ስቃዩ ዛሬ 29 እሱንም የምናስብበት ነው። ልደቱን የአርሴማ ክብረ በዓል። ክብረ በዓል ማለት ምን ማለት ነው? በተለምዶ ክብረ በዓል እንላለን። በዓል አከበረ፣ የክብር ሁሉ ክብር ማለት ነው። የክብር ሁሉ ክብር ክርስቶስ
አክሊል ነው፣ ዙፋን ነው። ክርስቶስ ጣፋጭ ነው፣ ሕይወት ነው፣ መድኃኒት ነው፣ አዳኝ ነው፣ ተስፋ ነው፣ የሚያሳርፍ ነው፣ የምድረ በዳ ጓደኛ፣ ባልደረባ፣ ወዳጅ ነው። ሰው በጠላና በሸሸ ጊዜ ቀርቦ የሚያነጋግር ምስክር የሚሆን ዋስትና የሚሆን እውነተኛ ወዳጅ እስከ ሞት ደርሶ ነፍሱን አሳልፎ የሰጠ ፍቅር ሳቦ ለወልድ ኃያልን በሩ ዋስቶ እስከ ለሞት ፍቅር ኃያሉን ወልድ የእግዚአብሔርን ልጅ እውነተኛ የባህሪ አምላክን ከዙፋኑ አውርዶ በከብቶች በረት እንዲወለድ አደረገ። ያ ብቻ ሳይበቃው ለሞት አደረሰው ይላል። ማን ነው ያደረሰው ለሞት? ፍቅር ነው። እኛ ስለወደደ የቅዱሳን አባቶቻችን ታሪካቸው፣ ገድላቸው፣ በዓላቸው ክርስቶስን በስበቻችን ነው። ክብረ በዓል ማለት የአርሴማ ክብሯ፣ አክሊሏ፣ ዙፋኗ፣ አለኝታዋ ማን ነው? ኢየሱስ ክርስቶስ። ክብረ በዓል ማለት የክብር ሁሉ ክብር ማለት ነው። በእነሱ ላይ የሚከበረው ሱራ ከሱ በላይ የለም። አርሴማ ለምሰማይቶ ነች ካል ሀሊው ለነሂዘ ከመገብረ ለነ ኢየሱስ ክርስቶስ ዘውቱ አርአያው ለእግዚአብሔር አኮ ሀይዶ ዘኮነ እግዚአብሔር አላ ቲቶሪሶ ለታሪያ ገብ ወታዘበስ ከለሞት ወበጣ አው ወሞቱ ይዘ በመስቀል ይላል። ወበንተዚ አይበዮ እግዚአብሔር ጥቆ በጸጋው ስመ ዘያብም ኩሉ ስም ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብር ዘበሰማይ ወዘበምድር ወበቀራያት ወለታይ ተምድ ወኩሉ ልሳን ይግነይ ከመ ኢየሱስ ክርስቶስ እግዚ በስብሐተ እግዚአብሔር አብ። ፊልጵስዩስ 2:6 ላይ ኢየሱስ ክርስቶስ ያደረገላችሁ አስቡ ይላል። ወገኖች እናስብ። አምላካችን እግዚአብሔር ያደረገልን የዋለልንን ውለታ እንዴት አድርጎ እንደወደደን። እግዚአብሔር አብ የእጁን አይደለም የሰጠን፣ የገዛ ልጁን ነው የሰጠን። ስለዚህ ኢየሱስ ክርስቶስ ያደረገላችሁን አስቡ። እሱ በእግዚአብሔር መልክ ሲኖር ሳለ ወይንም እግዚአብሔር ሆኖ እያለ ልዑል ሆኖ እያለ ታላቅ ሆኖ እያለ ያ ታላቅነቱና ገናናነቱ ራሱን ዝቅ አድርጎ የሰዎችን እግር እንዳያጥብ ሰዎችን እንዳያገለግል አልከለከለውም ይላል። የሚገርመው እኮ ይሄ ነው። አስቡት። እንደውም በባሪያ መልክ ተገለጠ ይላል። ታዘዘ፣ መሰከረ። ይልቁንም ደግሞ ሞቱ በመስቀል እንዲሆን ተፈረደበት። በመስቀል ላይ ሞቱን ተጎነጨ ኢየሱስ ክርስቶስ። ስለዚህ እግዚአብሔር ከስም የሚበልጥ ስምን ሰጠው፣ ያለ ልክም ከፍ ከፍ አደረገው ይላል። ኢየሱስ ክርስቶስ ራሱ ከፍታ ነው፣ ከፍ አድራጊ ነው፣ ልዑል ነው። እሱ አጀብ የሚወድ አይደለም። ለምን? በለበሰው ሥጋ ፍጹም ሥጋችንን እንደለበሰ ለማጠየቅ ወይንም ያ ደካማ ሥጋ የነበረው ምውት የነበረው ሥጋችን ኃላፊ ጠፊ የነበረው ሥጋችን መለኮቱ ፍጹም በተዋህደው ጊዜ እርየ መንበር ሆኖ በአብ ቀኝ መቀመጡ ሲያመለክት ከፍ ከፍ አለ። አዎ ስሙ ሕይወት ነው። ይሄ ብቻ ነው የኢየሱስ ክርስቶስ ስም። ስለዚህ ምን ይላል? በሰማይ ያሉት፣ ምድር ላይ ያሉት፣ በጥልቁ ያሉት፣ በባህር ውስጥ ያሉት ለጌታችን ለአምላካችን ለኢየሱስ ክርስቶስ ስም ይሰግዱና ይንበረከኩ ዘንድ ሰው ሁሉ ኢየሱስ ክርስቶስ እውነተኛ የባህሪ አምላክና መድኃኒት መሆኑን ከድንግል ማርያም የነሳው ሥጋ ሕይወትና መድኃኒት መሆኑን ሰው ሁሉ ይመሰክር ዘንድ በክብሩ በልዕልናው ከባህሪ አባቱ ከአብ ጋር ርዕየ መንበር መሆኑን ያውቁ ዘንድ ይላል። ታዲያ ይህንን ያሰበች አርሴማ ገና ወጣት በነበረች ጊዜ በውበቷ አቻ ያልነበራት ገና በአስራ ውስጥ የነበረች ልጃገረድ በጠዋቱ ቆረጠች። ምን ብላ?
ይሄንን ውበቴን ምን አረግበታለሁ? ለምን አምላኬን አላገለግልበትም? ለምን ለሱ አልሞትም? ለምን አልመሰክርለትም? እነግር ስባከ በቅድመ ነገሥት ወይታፈት። ዛሬ ውበት ያላቸው እኮ መከራ እያዩ ነው፣ እየተሰቃዩ ነው። ብዙዎቹ ውበታቸውን ማጥመጃ አድርገውታል። አሁን ደራሲ እንዳለው ውበት ማጥመጃ አይደለም መጠመጃም ነው ብሎ ትጠመዳላችሁ በአግባቡ ውበታችሁን ካልያዛችሁ። ወጥመድ እንዳትገቡ በአግባቡ ያዙት፣ እግዚአብሔርን አክብሩበት። ዛሬ መልክ አላቸው ብንላቸው ለብዘውስኛ ምን አታን እናዛ እንገባለን። ግን ማወቅ ተገቢ ነው እና ውበት ያላቸው ቁንጅና ያላቸው ጥሩ ተክለ ቁመና ያላቸው ሰዎች ቁንጅናቸውን ይወዳደሩበታል። መወዳደሪያ እንደሰሩት ምን ፈጠሩ? ማን ነው አፍንጫን የሰራለ እንደ ከኛ መካከል? ጥርስን የተከላለ ወይ? ጥርስን የገጠማለ ከኛ መካከል? እግርን የሰራለ ወይ? ጣትን የሰራለ? ጥፍርን የሰራለ? የለም። ምንም ነገር ባልሰራ ነው። ለውድድር ስንቀርብ ግን በጣም ይገርማል። ቻይናዎቹ የቁንጅና ውድድር አደረጉና መጨረሻ ላይ ሁሉም እኩል ወጥተዋል። ያው ታውቀው ላይ ናቸው ነው ይዛቸው ምናቅ አይደለም የእግዚአብሔር ፍጥረት ባይናቅ። ስለዚህ ሰው ባልሰራው ነገር ሊኩራራ አይችልም። ሰው በመልኩ ለምን ይኮራል? ምን አደረገና ምን ፈጠረ? ቁመትን የሰራ እግዚአብሔር ነው። ውበትን የሰራ እግዚአብሔር ነው። ቀለምን የሰራ እግዚአብሔር። ስለዚህ በእጃችን ባይሆን ኩራት የሚገባቸው አንድ ሸክላ የሰሩ ወይንም አንድ ብረት የሰሩ ወይ ለአንድ ነገር ቅርጽ ያወጡ ሰዎች ለኮሩ ይገባል። እኛ በመልካችን መኩራት አንችልም። ስለዚህ ቅድስት አርሴማ ያን የተዋበው ውበቷ ልዩ የሆነ ገድሏ እንደምነግረን እጅግ በጣም ያማረች የተዋበች ይህንን ውበቷን ቅድስናዋን ድንግልናዋን ሰዎችን ማሳደጃና ማጥመጃ ወይንም ሰዎች ወራው እንዲከተሉ ሳታደርግ አምላኬ እግዚአብሔርን አገለግለዋለሁ ብላ ቆረጠ። አገለግለዋለሁ ለነሳደለ ሁሉ ወተነውና ከመንተን ለምን ትርፋለዋ? እግዚአብሔርን መከተል ትርፋለሁ። ሊተሰተበ እግዚአብሔር ይይዘን ለኔ እግዚአብሔርን መከተል ይሻለኛል ይላል። አቤት እግዚአብሔር ያለው ሰው እጃጆችን ምንም ነገር የለንም፣ ግን እግዚአብሔር አለ። እግዚአብሔር የታመነ አምላክ ነው። እግዚአብሔር የሚወደን አምላክ ነው። እግዚአብሔር በቃል አይታለልም። በመጽሐፍ ቅዱስ ጥቅስ የሚሞኝ አይደለም። እግዚአብሔር መንፈስ ቅዱስ በተንኮልና በሴራ አይሸነገልም፣ አይሸመግልም። እግዚአብሔር እግዚአብሔር ስለዚህ አለ ጌታዬ መድኃኒቴ እኔ ፍለጋ መጥቶ ዙፋኑን ትቶ 33 ዓመት በምድር ላይ ተንከራቶ ለኔ ተሰቀለልኝ። ስግሩ ወእግዚአብሔር ሰበበለ ስባት ወበዛ ምሕረቱ አስቀረን እንዘ ሙታን ነባዳትን። ልብ በሉ እኛ በኃጢአታችን ሙታን በነበርን ጊዜ በልጁ በኢየሱስ ክርስቶስ ወደደን አለ ኤፌሶን 2:4 ላይ። በኃጢአታችን ሙታን በነበርን ጊዜ ሙታንን የሚወድ ማን ነው አለ እንዴ? የለም። ወላጆቻችን፣ ዘመዶቻችን፣ ጎረቤቶቻችን ሲሞቱ እኮ በማግስቱ የምንቀብረው የፍቅር ገመዱ ስለሚበጠስ ካልቀበርን ለእኛም ለነሱም አደጋ ስለሆነ ነው አይደለም። ሙታንን የሚወድ እግዚአብሔር ብቻ ነው። ሙታንን በስሙ የሚጠራ ዛሬ የሞተውን ከሰዓት በኋላ ሬሳ እንለዋለን። ነገር ግን እግዚአብሔር የፍቅር አምላክ ስለሆነ ፍቅሩ በቦታ በሁኔታ ስለማይፈተን አልዓዛር ብሎ ሞቱ አልዓዛርን ጠራ። እግዚአብሔር በክፉ አይፈተንም ይላል ያዕቆብ። ሰዎች ግን አይፈተንም ብሎ ነው የሚያነቡት አይልም። እግዚአብሔር በክፉ አይፈተንም። በምንም በየትኛውም ነገር እግዚአብሔር አይፈተንም። ሆዱ አይቦሽም። ሰፊ ነው ሆዱ፣ ቻይ ነው ባህሪው። ስለዚህ አርሴማ በትንቢተ ኢሳይያስ ላይ እንደተጻፈው እብዙም በቤቴ ወባረቴ መካነ ዘያሰም በሄይ ስንደቂቅ ወይ ማዋሊት ወይ ውቦም ስመ ዘላለም ዘያልፍ። ስለ ጃንደረቦች እኔ ስለወደዱ እኔ ስለተከተሉ እንዲህ እላለሁ፣ እነሆ በቤቴና በክብሬ መካከል ከስም የሚበልጥ ስምን እሰጣቸዋለሁ። ለማ ለጃንደረቦች እሱን ለተከተሉ ለመነኑ ዓለምን ለናቁ እና በዚህ ልክ አርሴማ
የገዛው ውበቷ የገዛ ስጦታዋ ጠላት ሆነባት። እንዴት እንደምታደል ነው። ውበት ባንተ ላይ ጠላት ሲሆን፣ ዕውቀት ጠላት ሲሆንብህ፣ አዎ ብዙ ይበዛል። አንተ ባለራዕይ ከሆንክ ጨለምተኞች ይጠሉሃል ተባብረው። ጨለምተኞችን ጨለማ አይመልሳቸው። አዋቂ ከሆንክ ደናቁርቶች ይሰበስቡብሃል፣ ይተራጁብሃል። አንተ የፍቅር ሰው ከሆንክ በጥላቻ የተመረዙ ሰዎች ያሳድዱሃል። በእነሱ ካታጎሪ ካልገባ ምድር ላይ መኖር አትችልም። አንተ ጨዋ ከሆንክ ሌቦቹ ይደራጁብሃል። አንተ ደግና መልካም ከሆንክ ስምን ያብጠለጥላሉ። በራሳቸው ልክ ይለኩሃል። እስላል ጨዋነት ጠላት ሲሆንብህ፣ መልካምነት ሲከፋ፣ የገዛ ማንነታችን አምላካችን እግዚአብሔር የሰጠን ነገር በእኛ ላይ ጠላት ሲገዛ፣ ያን ጊዜ ማን ይቆማል? እግዚአብሔር ብቻ ካንተ ጋር ይቆማል። እግዚአብሔር የሚከዳ አምላክ አይደለም። ስለዚህ በዘመኑ የነበሩ አማጺያን ነገስታት፣ ካዲያን ነገስታት አርሴማን ካላገባች ብሎ አንዱ አማጺ ንጉሥ ተነሳባት። በግድ እጅ ከፍንጅ የኋላ ታስራ ወደ ቤተ መንግስቱ ተወስዳ አገባሻለሁ፣ የመንግስትን እኩሌታ እሰጥሻለሁ፣ ያለኝን ሁሉ አልሰጥም አልሳሳም፣ ስለዚህ ከጎኔ ንግሥት አድርጌ እቴጌ አድርጌ እሾምሻለሁ አላት። እህቶች እስኪ አስቡት። ይሄን ነው ሎተሪ ቢደርሳችሁ ምንድን ነው የምትወስኑት? ኧረ ምንም አትወስኑት እናንተ እኮ አይደለም። እንግዲህ በትህትና ነው እኮ የምናገረው። ለምን ልጆች ናቸው? ምንም አይ እኛ ከአምላካችን አይበልጥብንም እግዚአብሔር የጻፈልንን ነው እንጂ የማንም አረመኔ ነው የምትሉት አትሉም ወይ? እንደዚህ ባይሆን ምን ነው ዝም አላችሁ? ሲመጣ ነው ነገር አለን ነው። አይ አትንገሩኝ ነው አልፈልግም። እና አርሴማ በዚህ ልክ ስትጋበዝና ስትፈተን ከአምላኳ ፈቀቅ አላለችም። ለምን? አምላኳ በልቧ ላይ ታትሟል። ቀራንዮ ልቧ ላይ ታትሟል። የቀራንዮ አማኝ በትንሹ በስጦታ አይደለንም፣ በገንዘብ አይደለንም። የሚደለለው የሚከዳው የሆሳዕና ግርግር ፈጣሪ ብቻ ነው። ብትለመን ወርቅከ ወብሩርከ ለይኩንከ ለእርጥብና ወርቅና ብር ለአንተ ጥፋት ይሁንብህ፣ እኔ ራሴ ለአምላኬ ለመድኃኒቴ አጭቻለሁ አለ። ወአንሰፋርኩክሙ ከማኅዱ እምነት ወንጹሕ ድንግል ኢየሱስ ክርስቶስ፣ እኔ ለአንድ ድንግል ለአንድ ንጹሕ ባል ለኢየሱስ ክርስቶስ አጭቻችኋለሁ። ተመሰሉ ኪያየ በከመ አነ እትቤሰሎ ለክርስቶስ፣ እኔ ክርስቶስን እንደመሰልኩ እናንተም ክርስቶስን ምሰሉ። ለአንድ ንጹሕ ባል ለአንድ ድንግል ለአንድ ብቸኛ ለኢየሱስ ክርስቶስ አጭቻቸዋለሁ ይላል ቅዱስ ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ራስን አጭቻለሁ አለች። በቃ ወደ ኋላ አልመለስም። ዓለም ለምኔ እኔ የተሻለ አግኝቻለሁ አለች። የተሻለ መንግስት ይጠብቀኛል፣ የተሻለ ንግስና ይጠብቀኛል፣ የተሻለ ዙፋን ይጠብቀኛል፣ የተሻለ ደግ አባት፣ የዘላለም አባት፣ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉ በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የኃጢአተኞች የበደለኞች ወዳጅ አንድ አባት አለ። መስቀል ላይ የዋለልን የተሰቀለልን በደሙ ያጫን አምላኬ ኢየሱስ ክርስቶስ ራስን ለሱ ሰጥቻለሁ፣ ካንተ ጋር አልከሰከስም ማለት ወሰደች ካንተም ብዙ ጊዜ። ስለዚህ በዚህ ልክ ተፈትና ነጥራ ወጣ። የመጨረሻ በዚህ ልክ ስትፈተን ሳታማርር እየተገረፈች እየተደበደበች ለምን ያልን እንደሆነ አምላካችን ኢየሱስ ክርስቶስ የከፈለው ያ ውለታ ነው የማረካት። ቅድም እንደነገርኳት የኢትዮጵያን ሕዝብ እናቶቻችን ሌሊት ከጅብ ጋር እየተጋቡ እንደ ሰፈር ውስጥ ካሉትም ጋር እየተጋቡ እየተቀሙ እየተሰደቡ በዚህ ጨለማ የሚመላለሱ ስላልገባቸው አይደለም፣ የቀራንዮ ፍቅር ስለገባቸው ነው። እግዚአብሔር እያበራልን ነው ሁላችንም። ስለዚህ በብዙ ነገር ብትፈጠርና ብትደለም ዘያምን በቅድመ ሰብ
አነኒ አምኖ በቅድመ አቡየ ዘበሰማያት የማቴዎስ ወንጌል ምዕራፍ 10 ቁጥር 33 ላይ በሰው ፊት ለሚመሰክርልኝ እኔም በባህሪ አባቴ በሚወደው አባቴ በሚወደኝ አባቴ መለኪያ በሌለው ፍቅሩ መጠን በሌለው ፍቅሩ በሚወደኝ በአባቴ ፊት እመሰክርለታለሁ። መሰከረች ስለ እግዚአብሔር። አንተ ጣዖት አምላኪ ነህ። አምላክ እግዚአብሔር የዘላለም አምላክ ነው፣ ሕያው አምላክ ነው። አምላክ እሱ ብቻ ነው። ይልቁንም አምላክን እግዚአብሔርን እመንና ዳን። ያንተ ጣዖት ያንተ እርግማን የትም አያደርስም። እኔ ራሴን ለአምላኬ ለመድኃኒቴ ለኢየሱስ ክርስቶስ አጭቻለሁ፣ ሰጥቻለሁ። ራሳችሁን ለእግዚአብሔር ስጡ። በእውነት በዚህ በዘመነ መሳፍንት አፄ ቴዎድሮስ አንዱን ደጃዝማች ያግዛሉ እና የደጃዝማቹ አሽከር ሚስታቸውን ይነጥቃል። እሳቸው ታስረዋል። ጌታው እስር ቤት ሰሙና ለአምላካቸው ለእግዚአብሔር ሰጡ አደራ። ኋላ ንጉሡ ሰምቶ ተጸጸቱ፣ በጣም አዘኑ። ይቅርታ ወንድሜ እቤትን አስደፈርኩ፣ አሁን ምን ላድርግልህ ይሉታል። አይ እኔ ለታላቁ አለቃ ለመድኃኒዓለም አደራ ሰጥቼዋለሁ፣ በአለቃ ላይ አለቃ አልሾምም አሉ። አይገርም? ለትልቁ ሰው አደራ ሰጥቼዋለሁ፣ በአለቃ ላይ አለቃ አልሾምም፣ ምንም ነገር አድርጉልኝ፣ ወደ እስር ቤቴ ልመለስ አሉ። በማግስቱ ያባሪያቸው ተቀሰፈና ኋላ ምን አሉ? አንተ ሰውዬ ና ከዚህ ውጣ በሰላም፣ ደግሞ ለመድኃኒዓለም እያሳበክ ልታስገድለኝ ነው ብሎ ወዲያው በማግስቱ ከእስር ቤት ፈቱት ይላል። ምንድነው ዋናው? ተረቱ አይደለም፣ ለፈገግታም አይደለም። ለእግዚአብሔር አደራ ስጡ። ራሳችሁ ለሰው አደራ ስጡ። ሰው አይታመንም፣ የትም አያደርስ። ሰው ስንከብደው ይፈጠፍጠናል፣ ይጥለናል፣ ይከዳናል። ለምን? እሱም ረዳት ይፈልጋል። ረዳት የማይሻው አምላካችን እግዚአብሔር ብቻ። ስለዚህ በዛሬው ዕለት አርሴማ በብዙ በወርቅ በስልጣን በስጦታ በቤተ መንግስት ብትለመን ብትደለም አላደርግም፣ ከአምላኬ ከመድኃኒቴ የሚበልጥብኝ ነገር የለም። እነሆ በነገሥታቱ ፊት ቆሜ ስላንተ ታላቅነትና ኃያልነት እመሰክራለሁ፣ ደግሞም አላፍርም። ገና እኮ እስር ቤት ውስጥ ያለች እኮ ገና ጨቅላ ልጃገረድ ነች። ድፍረቷ ለምን? እግዚአብሔር አበረታታል። እግዚአብሔር የዳዊትን ልብ አበረታ ይላል መጽሐፍ ቅዱስ። እግዚአብሔር ሲያበረታን አንንቀጠቀጥም። ሃይማኖት ለድርድርና ለእርድ አይቀርብም። እግዚአብሔር ታላቅ ስለሆነ፣ ስለዚህ በዛሬው ዕለት አርሴማ ብዙ ደናግል ሴቶች የሷን ሌጋሲ ይከተሉ የነበሩ አንድ ዓላማ አንድ እቅድ የእግዚአብሔር መንግስትን ለመውረስ እንደሷ የቆረጡ ብዙ ደናግል ሴቶችን በፊቷ ንጉሡ እንደ ፋሲካ በግ አጋድሞ ተራ በተራ አሳረዳቸው። የበለጠ አበረታት፣ ናፈቀች፣ ሞቱን ናፈቀች፣ እግዚአብሔርን ናፈቀች። የእግዚአብሔር መንግስት ታያት። ልክ በሐዋርያት ሥራ ምዕራፍ 7 ቁጥር 57 ላይ በድንጋይ በተወገረ ጊዜ ሰማዩ ተከፍቶ የእግዚአብሔር ልጅ በአባቱ ቀኝ ተቀምጦ እንዳየው እንደ እስጢፋኖስ የእግዚአብሔር መንግስት ወለል ብሎ ታያት። እታየናለኝ ይሁት እግዚአብሔር። ስለዚህ ይህንን ሞት እየናፈቀች የእህቶቿን ማን ሞቶ ማን ይቀራል እያለች በዛሬው ዕለት በሰይፍ በገጀራ አንገቷን የተቀላችበት ምስክርነቷን በደም ያተመችበትና የደመደመችበት ነው። እስኪ ልብላችሁ አመስግኑት እግዚአብሔር። እንደነዚህ ያሉ እናቶችን ደናግልን የሰጠን ያበረታን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። አንድ ጥቂት ነገሮችን ብቻ ላስጠብቃችሁ። አርሴማ በዚህ ልክ የጨከነችውና የቆረጠችው ወይንም አንገቷን እስከ መቀላት ያደረሳት የክርስቶስ ፍቅር ነው እንጂ ሌላ ምንም ነገር አይደለም። እና አቡነ ተክለ ሃይማኖት ለምን መንደሩ? ቅዱሳን ለምን በዋሻ ገቡ?
ከሰው ተለይተው የሳልሰው ድንጋይ ተንተርሰው የቀን ሐሩር የሌሊቱ ቁር የአራዊቱ ድምፅ ሳይበግራቸው በትናንሽ ዋሻና ጉድጓድ መሰል ለምን ኖሩ ካል የእግዚአብሔር ፍቅሩ አንገብግቧቸው እንዲያደርግ እግዚአብሔር ፍቅር እኮ ሲገባን ከባድ እኮ ነው። ይስባል፣ ከማግኘት በላይ ይስባል። ከዓለም ይለያል፣ ነፍስንም ከስጋ ይለያል። ስለዚህ እግዚአብሔር ስለወደዱ ነው ቅዱሳን አባቶቻችን እንደ አምላካቸው እንደ ኢየሱስ ክርስቶስ እሱ በመስቀል ላይ አይደለም ቀኝና ግራ እጁን ተቸንክሮ የሞተን ስለወደደን እኮ ነው። ሌላ ምን አለ? ምንም እኮ ሌላ ታሪክ የለው። ስለወደደን ነው። የእግዚአብሔር ልጅ ሰው መሆን እኛን የመውደዱ መጨረሻ ነው። ሌላ እኮ አይደለም። ከፍቅርስ የሚገልጽ ነገር አለ? የለም። ደግሞ በገዛ ፈቃድ እግዚአብሔርን ተከትሎ እግዚአብሔርን አምኖ መሞት እንዴት ደግ ነው! እግዚአብሔርን ወዶ ስለ እግዚአብሔር መስክሮ ስለ እግዚአብሔር ተናግሮ ስለ እግዚአብሔር የማይናገር አንደበት ዲዳ ነው። ስለ እግዚአብሔር ልጅ ሕይወትነት፣ መድኃኒትነት፣ አዳኝነት የማይመሰክር አንደበት ዲዳ ነው። ቤተክርስቲያን አንደበቷን የፈታችው በዚህ ነው። ስለሱ በመመስከር ሰማዕትነት ዘርፈ ብዙ ነው። እኛም ዛሬ የግድ እንዳርሴማ አንገታችን መቀላት ባይኖርብንም ጥላቻን ካሸነፍነው እኮ ትልቅ ሰማዕታት ነን። ጥላቻን ካሸነፍነው ጥላቻን እናሸንፍ፣ እንታረቅ፣ አንድ ነው። አዎ ዛሬ በክርስትና ዓለም ሁለት አይነት ሰዎች ናቸው ያሉ። ስለ እግዚአብሔር የሚያውቁ ግን እግዚአብሔርን የማያውቁ። እግዚአብሔርን ያውቃሉ። ስለ እግዚአብሔር ያውቃሉ፣ እግዚአብሔርን ግን አያውቁት። ሁለተኛዎቹ ደግሞ ስለ እግዚአብሔር የሚያውቁና እግዚአብሔርን የሚያውቁ የታደሉ ናቸው። ስለ እግዚአብሔር የሚያውቁ ግን እግዚአብሔርን የማያውቁ ሰዎችን ሲያሳድዱ ሲያሰቃዩ የሚውሉ። ብዙ ጊዜ እንሰማለን፣ እኔ እኮ ቤተክርስቲያን ብቻ ነው እንጂ እኔ ከሰው ላይ ጉዳይ የለኝም የሚሉ ሰዎች። ሰው ካላገለገልክ እግዚአብሔርን የት ታውቀዋለህ? መጀመሪያ የገዛ ወንድምን ውደድ። እምነት ማለት ነው፣ ሃይማኖት ነው። በነገራችን ላይ የኢትዮጵያ ሕዝብ ትልቁ ተስፋው ሃይማኖቱ ነው፣ እምነቱ ነው። በእምነቱ ነው የሚድነው። ለምን? አማኝ ሕዝብ ነው። ስለዚህ እኛም መሆን ያለብን ስለ እግዚአብሔር አውቀው እግዚአብሔርን እንደማያውቁ ሳይሆን ስለ እግዚአብሔር የሚያውቁና እግዚአብሔርን የሚያውቁ ይሄ ነው እውነተኛ ክርስቲያን ማለት። ስለዚህ ሰማዕታትን ለምንድን ነው የምንወዳቸው የምናከብራቸው ካል በዚህ ልክ ዋጋ ከፍለዋል። እነሱ ድንጋይ ተንተርሰው አፈር እየላሱ ነው እግዚአብሔርን ያገለገሉት። ታዲያ አንተ ጮማ እየበላ የሃይላንድ ውሃ እየጠጣ ማን ብትልቀው እንዴት አድርጎ? ቅዱሳንን የሚንቁ ሰዎች የአእምሮ መቃወስ የደረሰባቸው ናቸው። ግልጽ አድርገን እንጋችሁ ስሙ። ስለ ኢየሱስ ክርስቶስ እንሰብካለን በሚል ሽፋን ቅዱሳንን ማጥላላት ማለት የአእምሮ መቃወስ ማለት ነው። የአእምሮ መቃወስ ሰው ወንድምን እንደራሱ ውደድ ይላል እኮ። እንኳን እዛ የላቁትን ያለፉትን የተሻገሩትን ይቅርና አጠገባችን ያለው ሰው የመጥላት መብት የለም። የእኛን ሃይማኖት ይከተል አይከተል መብቱ። ነገር ግን ማንኛውንም ሰብአዊ ፍጡር እግዚአብሔር ዋጋ የከፈለው ላመኑትም ላላመኑትም እሺ ላሉትም እምቢ ላሉትም ነው ዋጋ የከፈለው። እንኳን አይደለም እግዚአብሔርን አንድ አስከሬን መናቀቻ ዋጋ ተከፍሎለታል። ስለዚህ ቅዱሳን እግዚአብሔር ያከበራቸው ናቸው። እነሱ እንደ ሰንደቅ ናቸው። ክርስቶስ እንደ ባንዲራ እንደ ዓላማ የሚውለበለብባቸው የሚታይባቸው ከብሮ ገን የባርተና ምንድነው ዛሬ የተማርነው? የጌታችን የአምላካችን የኢየሱስ ክርስቶስ ልክ የሌለው ፍቅሩን ነው፣ የእግዚአብሔር ቸርነቱን ነው የተማርነው። እሷ ክርስቶስን የሰበከችው እኛም እሱን ነው የምንሰብከው። ወደ እሱ ነው እኮ ምን ይላል ቅዱስ ጳውሎስ? ወይዝና ከመተሰሙ ልቦሙ ወይዝና ትምህርቶሙ በተፋቅሮ ወበኩሉ ብለ ፍጻሜ በጥበብ ወባይምሮ ምክሩ ለእግዚአብሔር
ዛሬው ሁሉ ሀብ ወምክሰና በፍቅርም ተባብረው በማስተዋል ወደ መረዳት ባለጠግነት እንዲደርሱ እርሱም የእግዚአብሔርን ምስጢር ኢየሱስ ክርስቶስን እንዲያውቁ እጋደላለሁ ይላል። የሁሉ ሀብትና ጥበብ ከእርሱ ዘንድ አያችሁ። የቅዱስ ጳውሎስ ቆላስይስ 2:3 የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እንዲሁ በግምት የምትነገር አይደለችም። በመጽሐፍ ቅዱስ ተተንትና ተበጥራ ተነግራ የነበረች የጸናች ልብ በሉ ጳውሎስ እነሱ እጋደላለሁ የእግዚአብሔርን ምስጢር ኢየሱስ ክርስቶስን እንዲያውቁ በማስተዋል ወደሚገኝ መረዳት እንዲደርሱ እጋደላለሁ። ይልቁንም ደግሞ ወደ ጌታዬ ወደ መድኃኒቴ ወደ ኢየሱስ ክርስቶስ ነው። ስለዚህ ቅዱሳን የከበሩ ናቸው። ያከበራቸው ሰው አይደለም እግዚአብሔር። አርሴማ ዕውቅና ያገኘችው ሰዎች ተሰብስበው አይደለም ዕውቅና የሰጧት፣ ቤተ ክርስቲያን ነች ዕውቅና የሰጠቻት። ደሟ ነው የሞተች የተቀበለችው መከራዋ ነው ጽናት። እንኳንስ አይደለም መላ ዘመናቸውን ዋጋ ከፍሎ የኖሩ ቅዱሳን ይቅርና አንድ ሰው አንድ ጀብድ ከሰራ እኮ ይከበራል፣ መላ ዘመኑን ይከበራሉ። ለሀገራችን ለኢትዮጵያ ነፃነትና ሉዓላዊነት የሞቱ እኮ ሰማዕታት ናቸው። የእኛን አባት የአቡነ ጴጥሮስን ሐውልት ይኩሲ ማን ነው ሊነካው የሚችለው? የታላላቅ የሀገር ባለውለታ አርበኞች እንኳን እነሱ አይደለም ሐውልታቸው ይከበራል። ስለዚህ ወገኖች እኛ መልስ በመስጠት መጠመድ የለብንም። ታውቃላችሁ ዘመኑ በቀላሉ ይገባናል ከሚገባ በላይ። ስለዚህ ክርስቶስን መስበክ ማለት ሁል ጊዜ አንቲ ሁሌ ጥላቻ አይደለም። ቅዱሳንን በማጥላላት በመናቅ ቄሶችን በማንቋሸሽ ክርስቶስ አይሰበክም። ሞኝነት ነው ይሄ። ወንድሞችን በመውደዱ ምን አገናኘ? ምንም እኮ አገናኘ። ጥላቻ ሌላ ጉዳይ፣ ክርስቶስ ሌላ ጉዳይ። ስለዚህ መጀመሪያ ስለ ክርስቶስ መስበክ ከፈለግ ምዕራፍና ቁጥሩን ጥቀስ የመጽሐፍ ቅዱስ። ከአውዱ ውጭ አጣመ አትተርጉም። በአውዱ ተርጉም፣ አብራራ፣ ተንትን፣ አስረዳ። የሰውን አእምሮ መማረክ ቻል በመጀመሪያ ደረጃ። ስለዚህ እነግር ስማከ በቅድመ ነገሥት ወይትኀፈር፣ እነሆ በነገሥታቱ ፊት ስላንተ መሰክራለሁ። ደግሞም አላፍርም። እግዚአብሔር የምታፈርበት አምላክ ነው። ልባችን ሁሉ እኮ ይሞላል። ሌላ ጊዜ እኔ ባዶ ነኝ፣ ነገር ግን የእግዚአብሔርን ስም ስጠራ ልቤ ሙሉ ነው። አሁን እናንተ ፊት ቆሜ ትልቅ ዓለም እያየሁ ነው፣ ትልቅ ተስፋ እያየሁ ነው። እግዚአብሔር እየናፈቀኝ ነው። እግዚአብሔር እንጀራ ነው፣ ሽንገላ አይደለም። የሚታፈርበት እግዚአብሔር መታመኛዬ ነው ይላል እኮ። እግዚአብሔር መታመኛዬ ነው። አሁንም ተስፋ የማን ነው? እግዚአብሔር አይደለምን? እግዚአብሔር መታመኛዬ ነው፣ አለቴ ነው፣ ጋሻዬ ነው፣ ምርኩዜ ነው። እግዚአብሔር ቤቴ ነው፣ ማደሪያዬ ነው። እግዚአብሔር ነው የምታፈርበት። መስክሩ፣ በሰው ፊት መስክሩ፣ ተናገሩ። መስቀላችሁን አትደብቁ። ዛሬ የምንማረው ከሰማዕቷ ከአርሴማ ያን በጣም አስደናቂ የነበረው ውበቷን ልክ እንደ ማርያም እንተ ዕዝራት ጌታን ለማገልገልና ለማክበር ነው ያዋለችው። እሺ እኛ ምንድን ነው ያለን? አሁን እኛ ባዶንን ማለት ነው። ያለ መክሊት የተፈጠረ ሰው የለም። እጅግ እያንዳንዳችን ራሳችን ብናይ በጣም ተወዳጅ ተናፋቂ የትም ጋር ማናገኘው መክሊት አለን እያንዳንዳችን። ችግሩ መክሊታችንን አላወቅም። ምናልባት እግዚአብሔር እርሻ ከሆነ መክሊታችን እኛ የግድ ነግደን ካላተረፍን ብለን ኪሳራ በኪሳራ እንሆናለን። እጃችን ውሃ እንዲነካ አንፈቅድም። ምናልባት የግድ አነስተኛ ትምህርት ከሆነ የፈቀደልን እኛ በትልቁ ራሳችን እናሰቃያለን። አታሰቃዩ። እያንዳንዳችሁ ጋር ጸጋ አለ፣ ስጦታ አለ። እኔ ጋር የሌለው እናንተ ጋር አለ፣ እናንተ ጋር የሌለ እኔ ጋር ይኖራል። ስለዚህ ይህንን ጸጋችንን በማጣጣምና በማዋሃድ በማገናዘብ
አገራችንና እግዚአብሔርን ማክበርና ማገልገል ሁላችንም የሚጠበቅ አስተማሪ ለዚህ ነው የምናገንጋለ ገና ስትታየው ከእንዳጥያ ኮከብ የምታበራ እኔ አልፈልግም ዓለምን አልፈልግም ብላ በዚህ ልክ በገንዘብ በነገስታቱ በባለስልጣናቱ ስትደለም አላደርግም ማለት ይሄ አስደንቅም እንዴ ያስደንቃል። ስለዚህ የመጀመሪያው ዛሬ የምንጨብጠው ጸጋችንን ስጦታችንን ምናልባት ባለስልጣኖችን ትኖሩ ትችላላችሁ ቀበሌ አካባቢ የምትሰሩ የትም ፓርኪንግ ላይ የምትሰሩ ያን ከፍታችሁን እግዚአብሔርን እና ሰው አገልግሉ። እኔ አሁን ባለስልጣን ሆኛለሁ ባላፈኛለሁ እጄን ማይንከው አይሰራም ምን ያደርጋል ወሰው ሪኢኩ ወደኩ ተገሪው ለውቱ መላክ ወይበለንኡ ጆጂ እስግርሊሳ እስማአኔ ገብር ዘከማከ ወዘምትሌከ ወዘሐዊከ ነቢያት ተርታ ዮሐንስ ራእዩን ላሳየው መልአክ ወደቀለት ሰገደለት። ነገር ግን መልአኩ ምን አለ? የለም አትስገድልኝ እኔም እንጂ እኔም እኮ እንዳንተ የእግዚአብሔር ባሪያ ነኝ ይልቁንም ለእግዚአብሔር ስገድ። አቤት እዚህ መልአክ ተትና በጣም የሚገርመኝ ነው። ራእይ ምዕራፍ 22 ቁጥር 9 ላይ በጣም ነው የገረመኝ። ምን መሰላችሁ? የለም እኔም እኮ የእግዚአብሔር ባሪያ ነኝ ለኔ አትስገድ ለእግዚአብሔር ስገድ። ለእግዚአብሔር እንስገድ እኔም አንተም ነቢያቱ ባሮች ሁሉ ወንድሞች ሁሉ የእግዚአብሔር ባሮች ነው። ግን ለመላኩ ሰግዷል። ዮሐንስ ጨዋኗ እሱም ቢብልም ክብሩን ያውቋል። ከመላኩ የተነሳ ምድር ሁሉ በራች አይደለም የሚለው ስለዚህ ስለሚያት በዚህ ልክ እግዚአብሔር የሰጠንን እድል ከኔ ጀምሮ እኔም ይሄንን በአጠቃላይ ህይወቴን ሰዎችን ለማገልገል ምዕመናንን ለማገልገል ለዚህ ነው ማውለው ይሄ አጀብ ግርግር በዚህ ምናምን ተነጥፎ ተጎዝጉዞ የደካማ ስራ እኛ አገልጋዮች ያ ቄሶች ግርግርና አጀባ የትም አያደርስ የትም ለትልቅ የሚያደርስ ራስን ዝቅ አድርጎ ማገልገል ነው። ሰውንም እግዚአብሔር ምዕመናንን ማገልገል ይሄ ስለዚህ ያለንን ነገር የተሰጠንን ነገር ሰዎችን ለማገልገል እግዚአብሔርን ለማምለክ ካዋልነው ሁላችንም እንደ አርሴማ በረከትና ረድኤት እናገኛለን። እግዚአብሔር ከሁላችንም ጋር ይሁን። ዋይንስን አይብሱ እስና ቁልቁሌሱ ዋይንስን አይብሱ እስና ቁልቁሌሱ ብየከኛ በኢትዮጵያ በየነጋ በየጃለና ነው ሀገሩ አኮ ድረስ እነ ገሰና ባለባኑ ረኮን እንጅሩ አገሰኔ ጅርተኔን አርሴማን ከበዩ አዋይን ከበየ ከናቲ ንስሞዩ አከሺት ሚደገ ከኛ ከን ሁመ ከኛ ከን ኢጆሉማ ከኛ ከን ዋቀን አከተጃጅል ረብኑ አገርጋር ኢጆልን ድልበታ አርሴማ ጀቱን ከራ ወምራቲ ሞላ አከከሰንታኒ አብቹ ኢጆልና ሞቲ ገና ዱብራ ወጣቶታ አነከከሰኒ አሲሞት እንጂው አነከከሰኒ መና መራሪ ቶለ ስርባቶል ሂንኩፋ ሂንካ አርሴማ ጀቱን አከከሰኒ ቶኮታተኒ ጃላላን ቶኩማራን ኡመተ keenya tajaajilu mana bataskaana tajaajilu jechuun arseema jechuun kan ijooluma kana arseema jechuun ijooluma malaalu kan haatanii tokkoon ijoolleen kun eenyutu isaan dhaaba homtu isaan hin dhaabu ani isaan dhaabee fidee asitti lafa kana baddaatti mana bataskaana keessatti haneneen waaqa jaalachuu rabbi jaalachuu ummatas kabachuu bataskaana jaalachuu arseema jechuun kanuma yeroo keenya tarakka arseemaatti halal ijoollee baay'ee ummata baay'ee kanaafu jajjabaachuun nurra jira. rabbi isinaa jabeessu isinaa qulqulleessu isinaa guddisu isinaa bulchu